ሙሉ ጊዜን ስላንተ ነው ማስበው። ከእንግዲህ ሌላ ነገር አስቢ። እኔ ነገር አልፈልግም። ሌላ ላገባ ነው ተይኝ። ሚስት ግን ታሳዝናለች። እኛማ እናሳዝን እዚህ ሀገር የምንኖረው። ሚስት ውጪ ነው እንዴ የምትኖረው? ከአሜሪካ ነው የምትመጣው። ሚስት ስሟ ማን ነው? ሚስ ካሳሁን። ስማ ካሳሁን። ሴትዮ አትከተይኝ ብዬሻለሁ። እኔ ከእንግዲህ አላቅሽም አታውቂኝም። ስማ ካሳሁን አትከተይኝ። አይ ወረድ ሲልኛል ለማክ ወረድ ሲበርደዋል ናቲ እንዴ እንዴት ነሽ? የጠፋ ሰው እንዴት ነህ? ከሚበላ ነገር ላቀርብላት። እኔ ማለት ነው በእናትህ ነገራት ነው ማለት ነው። ለምን ትንሽ አይደቅመስ አበና ጀበላ አልደረደረም ታውቂያለሽ? አልደረደረም እንደፈልግ በላል በቃ ለኔ አቅርብልኝ። ወይ ጉድ ናትዬ እንዴት ነህ? ሰላም ነው አለሁ። ለኔ ምን ሆናለሁ? ስራ ምናምን እንዴት ነው? እግዚአብሔር ይመስገን ቆንጆ አይደል? አማምሮብሻል በጣም። ኧረ አማረባት ትንሽ ተለውጣልሽ። አምሮብሻል ነው ድሮ ታስታውሳለህ? አፈር እኮ ነው የምትመስለው አፈር አመዳም። ድሮማ ሁላችንም እኮ አመዳሞች ነበር። ሁላችንም። ኧረ በስመ አብ አንቺ አመዳም ብቻ ነበር ንፍጣም ነበርሽ እኮ። በስመ አብ አንተ ኧረ በስመ አብ በወልድ ይኸውልህ አንተ ያማሃል እንዴ? ኧረ ዝም በለው ማለት አፍንጫውን የምትጎረጉረውና ማለት ነው ስትጎርሰው ሰው አለ እንኳን እንዴ አዘር በመከራ እረግጦ ነስቷል። እረግጦ ሪን እኮ ነው የምልህ። ቤተሰብ እኮ በጣም ይጨነቅ ነበር። ሰው ምትሆን እኮ ይመስላቸው ነበር በመዳ። አንተ ሰው ግን ይለወጣል። እናቴ ተውት አንቺ አሁን እኮ ወዘራሽ ራሱ እኮ መጣ። በጣም ቴንኪው። አንከስ ላሳይና ልውጣ። እሺ ለማንኛውም አንከስ ልበል። አንከስ ሄድ መለስ። አንከስ ሄድ መለስ። አመሰግናለሁ። ወዳቻለሁ። እሺ እናመሰግናለን። እሺ ምን ባካውን ልፋታት በር ላይ ቆሜያለሁ እንዴ? እኔ ከእንደዚህ አይነት ዝርግርግ ሴት ጋር መሆን አልፈልግም እንዴ። ይኸው እንደውም አሁን መጣች። በቃ ፈጠን አድርጌ እደውልልሃለሁ። እሺ ቶሚ። አይዞህ። አቤት እንዴት ነሽ? ዛሬ የመጣሁት አይ ተይኝ እስኪ አትንኪ። በቃ መለየት እፈልጋለሁ። ምንሽም ደስ ያለኝ አይደለም። ቦኔትሽስ ነበር እንዴ? ብቻ ዋናው እሱ አይደለም ተይው። እና እኔና አንቺ እኔ ካንቺ ጋር አብሬ መቀጠል። መነጽርሽስ? የለም ብቻ ለማንኛውም ማለት ነው ምንሽም እያማረኝ ስላልሆነ እኔ ካንቺ ጋር መለያየት እፈልጋለሁ። ምን እያልከኝ ነበር? ማለቴ በጣም ናፍቀሽኝ ነው የመጣው። ኦይ ሃይ ጉዞ ዶሜን ዊ ፓርቲ ቱዴይ ኦ ማማ እሺ አተ ከወንድ ችጋራም የሴት ችጋራም አይሻልም? አተ ሄደ አንተ አረፈ ሄደ እዛ አንቺ ከፍተሻለሁ እንደዚህ ተገለጠ። ሳሚ ሴት ልጅ ገንዘብ ትወዳለች ምናምን የሚባለው እውነት ነው እንዴ? እኔ ታዲያ ምን አባቀላለሁ? ነፍስ ካወቅኩ ጀምሮ ካንተ ጋር ነው የምገላጀው። ግን የሆነ ትወዳለች ምናምን የሚባለው ወሬ ሰምቻለሁ። አንተ እውነት ነው እንዴ? ቆይ አንቺ ወንድ ነሽ እንዴ? ምን አባለ ማለት ነው? ካንተ ጋር ስንከራፈፍ ወንድ መስዬ ታየዋ? ኧረ አይደለም ከኔ ጋር ምን ትሰሪያለሽ ብዬ ነው። እኔ እንደሆነ ገንዘብ ነፕ ነኝ። ምን እኔ ካላገባው ቆመት ቀራታለህ ብዬ ነው። ማን አባቱ ያገባል አንተን? እዚህ ችጋራም አንቺም እኮ ምንም የለሽም። አተ ከወንድ ችጋራም የሴት ችጋራም አይሻልም? እሱስ ልክ ነሽ። ግን ያው የተሻለ ኑሮ ምናምን ከፈለግሽ መሸብለል ትችያለሽ። ስለመፎነቅቅሽ አይደብረኝም። እናትንሽ የኔን ህይወት የሚቀይረው ወንድ አይደለም ፈጣሪ ነው። እሺ ሲቀጥል ደግሞ እንደምታቀማጥኝ አልጠራጠርም። እሺ ታታሪ እኮ ነሽ፣ እተማመንብሻለሁ። በይ አትሟዘዥ። እኔ እንደዚህ አይነት ነገር አልወድም። አተ እያፈርክ ባልሆነ ኧረ መሽኮርመም አቺ ፍቺ በማታራት እንዳበየ ከኔ ጋር ነሽ። እውነት ምን ትጋብዘኛለህ? ምን አገባሽ? ብቻ ፏ ብለሽ ጠብቂ። ለነገሩ ሁሌም ፏ ያልሽ ነሽ። እኔ አልቻልኩም። ዛሬማ ሂጂም ቢሆን አወራዋለሁ። አርፈሽ ተቀመጭ። በሴት አያምርም። እባክሽ ግፋ ቢል አልፈልግሽም ሂጂ ቢለኝ ነው። እንደሱ ብሎ እኔን በየቀኑ ከመመላለስ በገላገለኝ። መጣው ወንበሩ ሰው አለ ነበረው።
የለውም እኮ አይደለም ያልኩሽ። እስከማውቀው ድረስ ነበር የሚባለው ላለፈ ነገር ነው። ምን ፈልገሽ ነው? አንተን ደግሞ እንደዚህ ጀመራችሁ? የኔ ለጨዋታ ጊዜ የለኝም። እንደዚህ ብላችሁ ገብታችሁ ነው ጉድ ሰርታችሁ የምትሄዱት። ኧረ እኔ እኮ እንደዛ አስቤ አይደለም፣ ጀስት እንተዋወቅ ነው። አልፈልግም። ሳላዋርድሽ ሂጂ። ይበላት እየነገርኳት ነበር። ደፋር መስለሽኝ ነበረ። በቃ ለዚች ልብሽ ነው። ቆይ ምን አይነት ቀልድ ነው? ወደፊት መተን የጠበስከኝ እንዳትይ ማስታወሻ ያክል ነው። ለማንኛውም ኢዛና እባላለሁ። ትንሽ ብትቆይ እኮ ራሴ መጥቼ ተዋወቅሽ ነበር። ቲኒክ ይቅርታኝ ወንድም፣ ፍቅረኛ አለኝ፣ አጨቅጭቀኝ። አንድ እኩል ስልክሽን አልጠይቅሽም። ነገ በዚህ ሰዓት ብቻሽን ሆነሽ እዚሁ እንገናኝሽ። ቻው። እስኪ ለአንድ ሳምንት ቡና አቁም። ሚኒ አሁን ተነስቼ ባረግ زيبلكني يلا كم توتلمينا زي حلف يا هري ولن حلافي انا اشرور عيبلنا عامي حب حيلي ما عشتتالي لك وين امر افكاري ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷን እኔ ለብቻዬ ለምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለችኝ። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አልኳት። ኧረ ጥራው እኔም እወደዋለሁ እሱ ልጅ ጥሩ ልጅ ነው ምናምን ብለኝ እዤው መጣሁ። እወደዋለሁ የልብ ጓደኛ ነው። አሁን እዤው መጥቼ ማታ እራት በልተን ተኝተን እኔ ወለሉ ተኛው ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲጥ ይላል። ፈጣሪ ሆይ እዚህ ጉድ አውጣኝ፣ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ። አሁን እዚህ በኋላ ሲጥ ስነሳ አይጧን አትለየ። አሁን ዱብርብ ስትል አይጧን ሳይ እነሱ ቦግስ አደረጉ ራሱ እነሱ ምንም አያደርጉም፣ ተቃቅፈው ተኝተዋል ዝም ብለው እና ጓደኛዬ ይቅርታ ስለጠረጠርኩ በጾሙ ይቅርታ አድርግልኝ የኔ ምስኪን ጓደኛ። Why? What did you say? You don't. I don't want to. Who are you? Who are you guys?